ለምን ነጭ ልብስ እንለብሳለን? በእኛ በኦርቶዶክሳውያን ዘንድ ነጭ ልብስ መልበስ እየተለመደ ነው። እንደውም ኢትዮጵያ ላይ የኢትዮጵያውያን የባህል መገለጫም ሆኖ ነጭ ልብስ ያገለግላልና ነጭ መሆኑ ለምንድን ነው የተፈለገው የሚለውን ነገር ከመጽሐፍ ቅዱስም ከሥርዓተ ቤተክርስቲያንም አንፃር እንመለከታለን ማለት ነው። ነጭ ልብስ አንደኛው ሰማያዊነትን የሚያመለክት ነው። ሰማያዊነትን የሚያመለክት ማለት መላእክትን ነጭ ልብስ ለብሰው ነው የምንመለከታቸው። መለኮትንም በነጭነት ነው የምንመስለው። ጻዳ በመለኮቱ ቀይ በትስብእቱ ወልድ ወይ ጻዳው ቀይ ይላል። አሁን ሰሎሞን በመኃልዩ ምን ይላል? ልጅ ወንድሜ ነጭና ቀይ ነው የሚል ንባብ አለውና ጻዳነቱ የመለኮት መገለጫ ነው። መለኮት ሲገለጥ በነጭ ሐሳብ ወይም ደግሞ ነጭ ቀለም እንዲህ ተደርጎ ይገለጣልና ሰማያዊነትን እንዲያመለክት ተደርጎ ነው። ስለዚህ እኛ አሁን ነጭ ልብስ ለብሰን ስናስቀድስም ወደ ቤተክርስቲያንም ስንገባ ብዙ ጊዜ የምንለብሰው ይሄ ወደ ሰማያዊት ቤት እየገባን ወደ ቤተክርስቲያንም ስንገባ ወደ ሰማያዊ ቤት እየገባን ነው። ቅዳሴም ሌሎችም አገልግሎቶች ሰማያዊ አገልግሎቶች ናቸውና ከዚህ የተነሳ ነው ማለት አንዱ ምክንያታችን እሱ ነው ነጭ የምንለብስበት። ሁለተኛው ምክንያት የደስታ ምልክት ነው ነጭ ልብስ። ይሄን በትንሣኤ ዕለት መላእክት ነጭ ልብስ ለብሰው ነው በመቃብሩ አጠገብ ይታዩ የነበረው። ይሄን በማቴዎስ ምዕራፍ 28 ወአልባሲሁ ኮነ ጻዳ ከመበረድ የዚያ መልአክ ልብሱ ነጭ ነበር ይላል። የመልአኩ ምዕራፍ 28 ቁጥር 5 ላይ ስትመለከቱ ሴቶቹ ያገኙት መልአክ ልብሱ ነጭ ነበር ይላል። ወርሃ ትፍስሕት ወርሃ ተሐድሶ ነው ማለት ነው ብለው ተርጉመውታል ሊቃውንቶቻችን። ምን ማለት ነው? የደስታ ጊዜ ነው፣ የደስታ ዘመን ነው ማለት ነው። ጌታ ተነስቷል። አሁን እኛ ምን ገባባት ቤተክርስቲያን ምን ቆምባት ምንኖረው ህይወት በጠቅላላ ይሄ ምንኖርበት ክርስትና የሚባለው ነገር የተነሳውን የክርስቶስን ህይወት ነው እየኖር ነው ያለነው። እርግጥ ነው የኛ ህይወት ሞቷል። እኛ ክርስቲያን ከሆነበት ጊዜ ጀምሮ የኛ ህይወት የሞተ ነው። በክርስቶስ ህይወት ግን እንኖራለን ማለት ነው። እኛ ምንኖረው በክርስቶስ ህይወት ነው፣ በተነሳው በክርስቶስ ህይወት ነው። ለዚህ ነው ነጭ ልብስ ለብሰን የምንታየው። ትንሣኤያችን መሆኑን ለማስረገጥ ወይም ደግሞ ለመናገር ምስክርነት ነው። ሶስተኛው ጌታችን ኢየሱስ ክርስቶስን በደብረ ታቦር ለብሶ የታየው ነጭ ልብስ ስለሆነ ነው። በዚህ ምድር ላይ ሰብአ ሰገል ያመጡለትን ልብስ ይለብስ ነበረ። እንደምታውቁት በማቴዎስ ወንጌል ምዕራፍ 17 ላይ ተጽፎ ታገኙታላችሁ። ጌታ ወደ ተራራው ከወጣ በኋላ በደቀ መዛሙርቱ መካከል ልብሱ እንደ በረድ ነጭ ሆነ። እንደውም ወንጌላዊ ቅዱስ ማርቆስ ይህንን ሲናገር ምንድነው የሚለው? ምዕራፍ 9 ላይ ታገኙታላችሁ በማርቆስ ወንጌል ዘኢይክል መሐፒል አጻይዶቱ ነው የሚለው። አጣቢ ሊያጠራው ከሚችለው በላይ ነጭ ነበር ልብሱ ይላልና ክርስቶስን መምሰል ነው። ክርስትና ማለት እኮ ክርስቶስን መምሰል አይደል? ሐዋርያው ቅዱስ ጳውሎስ ምንድነው የሚለው? በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምንን መሰሉ አይደል የሚለው። ክርስቲያን መሆን እኮ ክርስቶስን መምሰል ማለት ነውና ካለባበሳችን ጀምሮ ክርስቶስን መምሰል ስላለብን ነው ነጭ ለብሰን የምንታየው። ከዚህ አሁን በበዓላትና በሌሎችም ወቅቶች አገልግሎቶቻችን በነጭ ልብስ ይሞላል። እንደውም የቅዳሴ አገልግሎት በሥርዓተ ቅዳሴም የተደነገገው የካህናት ልብሶች ምን ጊዜም ነጫጭ ሊሆኑ ይገባል። እንደውም ምእመናን እግረ መንገዱንም በዚሁ ማሳስባችሁ ምንድነው የቅዳሴ ልብስም ስትገዙ ነጫጮችን እንድታስቀድሙ ነው። የቤተክርስቲያን ትእዛዝ በዋናነት የቅዳሴ ልብሶች ነጫጭ ሊሆኑ ይገባል። ስላማራ ተብሎ ቀዩን ቡራቡሬውን ወይም ሌላውን ልብስ ለብሶ መቀደስ አይቻልም። በነጭ ልብሶች እንዲሆን ታዙ። ለምን? በስጋውና በደሙ የሚገኘው ጸጋና ክብርም እጅግ ሰማያዊና ታላቅ ውድ ስለሆነ ነው። በዚያውም ላይ እንግዲህ ነጭ ቀለም ይወደዳል በሰዎች ዘንድና ቆሻሻ ከሌለበት በስተቀር ማለት ነው። ክርስትናም የሚወደድን ጸጋ የሚያሰጥ ስለሆነ ነው። የመጨረሻው ግን ጻድቃንም በገነት ነጫጭ ልብሶችን ለብሰው ስለሚታዩ ነው። በዮሐንስ ራእይ ምዕራፍ 8 ላይ ስትመለከቱ ለነዚያ በዙፋኑ ስር ለነበሩ ለሚጮሁ ነፍሳት ነጫጭ ልብሶች ተሰጧቸው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምጽአት ጊዜ ሲገለጥ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እንደሚገለጥ ተጽፏልና እሱ ሲመጣ ነጭ ልብስ ለብሶ ይመጣል። እኛም ነጭ ልብስ ለብሰን እንጠብቀዋለን። የሚሰጠንም በመንግስተ ሰማያት የሚሰጠን ጸጋ በነጭ ልብስ ነው የተገለጠው ማለት ነው። ከዚህ የተነሳ ነው እኛ ነጭ ልብስ ለብሰን የምንታየው። ለዚህ ነው በገነት ያሉ ጻድቃንን መምሰል ስለሚገባ ነው። ለዚህ ነው ነጭ ልብስ የምንለብሰው።